بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم يتكبراتشو ወንድም እህቶች እና አባቶች እንዴት ናችሁ? ዛሬ ላይ ላነሳላችሁ የምፈልገው ምናልባት ጁሙአን በተመለከተ ነው። ጁሙአን ሳነሳ ጁሙአ እንግዲህ አላህ Subhanahu Wa Ta'ala ጊዜን ከቀናት ቀንን ከቦታ ቦታን ከወር ወርን ከተለያዩ ነገሮች ይመርጣል። እንግዲህ ከሳምንቱ ትልቁ ቀን የሙስሊሞች ዒድ ተብሎ የሚታወቀው ዕለተ ጁሙአ ነው። የጁሙአችን ትልቅ ቦታ አለው። ነብዩ ሰለላሁ ዐለይሂ ወሰለም ጁሙአ አባታችን አደም የተፈጠሩበት ጀነት የገቡበት ከጀነት የወጡበት ቂያማት ቆም ጁሙአ ቀን እንጂ ቢሆን ብለው ረሱል አሚን ሰለላሁ ዐለይሂ ወሰለም እኔ ጁሙአን ሳለሳ እንደ ቀን ጁሙአ ላስተውሳችሁ አይደለም ጁሙአን ማንሳት የፈለኩት በልምድ ወይም ደግሞ እንደ ሐዲስ መነሻ ሆኖ ጁሙአ ቀን ሱረቱል ካህፍ ይቀራል። ሱረቱል ካህፍ ይቀራልና የሱረቱል ካህፍ መቅራት አላማ በጁሙአ ቀን ምንድነው? ምን ስላስፈለገ ነው? እሱ ላይ ነው ማለት እኛ ብዙ ጊዜ በእጃችን ያሉትን ነገሮች መጠቀም ባለመቻላችን የምናጣቸው በጣም ብዙ ነገሮች አሉ። በእጃችን ያሉትን ነገሮች በአግባብ ስንጠቀማቸው ደግሞ ራሳችንን ለተሻለ ነገር ማድረስ የምንችልበትና አላህ ጋር ባለንም ቀረቤታ ለዲኑም በመናበረከተው መልካም ተግባር እንዲሁም ደግሞ ነገጧት የተሻለ ደረጃ ደርሰን ኡማው ወደፊት ማራመድ የምንችልባቸውን ስራ ለመስራት ሱረቱል ካህፍ እንደ ልምድ ጁሙአ ቀን በሙስሊሙ ዓለምና ዓለም الاسلام ላይ የውመል ዑጥላ ነው። የረፍት ዕለት ነው። የረፍት ቀን ነው የሚቀራው ጁሙአ ቀን በረፍት ቀን ሱረቱል ካህፍ የሚያወራው ስለ እንቅስቃሴ ነው። ሱረቱል ካህፍ ከመነሻው ጀምሮ ስለ ለውጥ ስለ ሂደት ነው የሚያወራው። አላህ Subhanahu Wa Ta'ala አስሐበል ካህፍ የሚላቸውን ወጣቶች ታሪክ ያነሳና ፈዑ ኢለል ካህፍ ይላቸዋል። ወደ ካህፉ ወደ ዋሻው እንዲጠጉ ከጡግያን ከዙልም የእምነት ነፃነትን ፍለጋ ሐቃቸውን ለማስከበር ሲሉ አቅም ስላጡ እንዲሸሹና ዋሻ ውስጥ እንዲገቡ ጥሪ ያደርጋል። ምን አርጉ ነው አላህ ያለው? ተንቀሳቀሱ ፈዑ ኢለል ካህፍ ينشر لكم ربكم من رحمته ويحيئ لكم من امركم مرفقا ከሱ የሆነውን እዝነት አላህ ይሰጣችኋል እንቅስቃሴ አድርጉ ይገልጽላችኋል። ለዛ ነው እነዚህ ወጣቶች በታሪክ ላይ እንደሚታወቀው እንግዲህ ለጌታቸው በከፈሉት ማንነት ቃሙ ሰልከውን የህይወት ህግ ተለውጦ 310 ዓመት ተኝተው አላህ ያወርጎ የቀሰቀሳቸው ሰዎች ናቸው። ይሄ አንድ ማሳያ ነው። ሁለተኛ ደረጃ የነብዩላህ ኢብራሂም ታሪክን እዛ ውስጥ እናገኛለን። የነብዩላህ ሙሳና ሰይድና ኸድር አለይሂ ሰላምን ታሪክ እናገኛለን። አስሐበል ጀናን ታሪክ እናገኛለን። ያኒ የዙል ቀርነይንን ታሪክ እናገኛለን። የነብዩላህ ሙሳ አለይሂ ሰላም ታሪክ ላይ ስንመለከት ሙሳ ከኸድር ጋር የነበራቸውን ግንኙነት እንመለከታለን። አላህ ዕውቀትን ለመፈለግ ሰዎች ምን ያክል መጓዝ እንዳለባቸው ነብይ ናቸው፣ አዋቂ ናቸው። ከጌታቸው እዝነት ምህረት የተለገሱትን ታላቅ ነብይ ወይም ታላቅ አዋቂ ሰው ካንተ በላይ አዋቂ አለ ብለው ሁሉ ጊዜ ሰዎች በእውቀት በራሳቸው እንዳይመኩ ሌሎችን መፈለግ እንዲችሉ ለማሳየት አላህ Subhanahu Wa Ta'ala በሰይድና ሙሳ አለይሂ ሰላም ታሪክ ውስጥ ያሳየው ነገር አለ። ምንድነው ያላቸው? ሙሳ አለይሂ ሰላምን ተንቀሳቀስ ነው ያላቸው፣ ሂድ ነው ያላቸው፣ ሄደዋል። አስሐበል ጀናን ታሪክ ላይ የአትክልቱ ቦታዎች ባለቤትን ታሪክ ላይ ያነሳልናል። እንዲሁም ደግሞ የዙል ቀርነይንን ታሪክ ስትመለከቱት በአንድ ማህበረሰብ ውስጥ የመጣን ጥፋት፣ አደጋ፣ ችግር ለመከላከል ዙል ቀርነይን የተባለው ሷሊህ ሰው ያንን ችግር ለመከላከል ያደረገውን ጉዞና የተነሳውን ይዞ አቋም ነው። ግን ብቻውን አይደለም። ሰዎች እሱ ችግሩን እንዲጋፋላቸው ሲጠይቁት ፈአኢኑኒ ቢቁዋ ነው ያላቸው። እናንተ በእጃችሁ አግዙኝ፣ ከኔ ጋር ቁሙ፣ ከናንተ የምፈልገው ነገር አለ፣ የድርሻችሁን ተወጡ፣ ኃላፊነታችሁ ላይ ተገኙ፣ ይሄንን አድርጉልኝ፣ እኔም የምችለውን አደርጋለሁ፣ ውጤቱንም በጋራ እንጎናጸፋለን ነው። እዚህ ታሪክ ውስጥ የምናያቸው ነገሮች አሉ። እንቅስቃሴ ይሄን እንቅስቃሴ ቀደም እንዳልኩት እንደ ሙስሊሙ ዓለም ላይ የውመል ዑጥላ በረፍት ቀናቸው ሙስሊሞች ተቀምጠው ስለ እንቅስቃሴ ነው የሚቀሩት። አላህ ምን እያለን መሰላችሁ? ዛሬ ጁሙአ በረፍት ቀናችን ተቀምጠን ለሳምንቱ ስንቅ እንድንይዝ ነው። እንቅስቃሴ፣ ለውጥ፣ ሂደት በህይወታችን ውስጥ ይሄ የማይቆም እያንዳንዷ ሰከንድ ደቂቃ በኔ ባንተ ባንቺ ማንነት ውስጥ ትልቅ ዋጋ አላቸው፣ ትልቅ ቫልዩ አላቸው። እስትንፋሳችን ይዛ የምትወጣው ነገር ነገ ጧት አላህ ፊት ሂሳብ ላይ ትቀርባለች። ያቺ ምን ይዛ ወጣች? ለዚህ ነው ኢብኑ ዑሰይሚን ረህመቱላሂ ዐለይሂ የሚናገሩት ነገር አላቸው። ነፈስ እንኳን የሰው ልጅ የውመል ቂያማ ይጸጸታል ይላሉ። በተነፈሳት ትንፋሽ ምን አለ ኸይር አውጥቼባት የአላህ መልካም ነገር ተናግሬባት ወይ ዚክር አድርጌባት በነበር ወይ ደግሞ ባላወጣኋት ብሎ ይላል። በመትወጣው እያንዳንዱ ደቂቃና ሰኮንድ የምናወጣት ለህዋ የምናወጣቸው ነገሮች አላህ ፊት የምንታሰባቸው ዋጋ የምናገኝባቸው ወይ ደግሞ ዋጋ የምናጣባቸው ይሆናሉ። ከዚህ አንፃር ነው ለውጥ፣ እንቅስቃሴ፣ ሂደት በእያንዳንዱ ቀን በእያንዳንዱ ጉዞ ውስጥ በእኛ ውስጥ መኖር የሚገባው የለውጥ እንቅስቃሴ ትልቅ ዋጋ አለው። ይሄን ለማሳየት ነው ቁርአኑ በረፍት ቀናችን ስለ እንቅስቃሴ ሙእሚን በሐያቱ ላይ እስትቅራር ወይም ደግሞ የተረጋጋ ማንነት የለውም። ሙእሚን ማረፊያው ጀነት ነው። ለዚህ ነው ኢማም أحمد بن حنبل رحمة الله عليه متى يجد الرحى الإنسان
የሰው ልጅ መቼ ነው ረፍት የሚያገኘው ተብለው ሲጠየቁ እንደማ يدخل رجله اليمنى في الجنة ጀነት ላይ እግሩ ሲያርፋሉ ከዛ በፊት ረፍት የለም ሙእሚን ከዛ በፊት መረጋጋት የለም ከዛ በፊት ጥሜናንና ወይም ደግሞ ነገሮችን ሰላም ሆኖ መኖር የለም ሱረቱል ካህፍ በዚህ ስሜት ከቀራን ሁለተኛ አጭር የመጨረሻ መቋጫ እንድትሆን ሱረቱል ካህፍ ላይ የምናያቸው ታሪኮች አሉ ወጣቶች ለሐቅ ፍለጋ ሲሉ የተሰጣቸውን ክብር ተመልከቱ ሰዎች በስልጣናቸው ተመልክተው በጉልበታቸው ተማምነው ልጆች ላይ ያደርሱት የነበረውን አደጋ ለነዛ ወጣቶች ዋለውን ውለታ እንመለከታለን በሁለተኛ ደረጃ የፈለግነውን አዋቂ ብንሆን በያዝነው ነገር መመካት ሁሉ ጊዜ በታችነትን በራስ አናንያ ስሜት የራስነት የኔነት ባህሪ ዋጋ ያስከፍላል ሰይድና ሙሳ አለይሂ ሰላም በዘመኑ እሳቸው አዋቂ ናቸው ግን አዋቂ እኔ ብቻ ነኝ ብለው በመመለሳቸው አላህ አዋቂ እንዳልሆን ካለና ቅጣቱን ባህር ግባ መሬቱ ረድ ይያለ ውጣ ወረድ ውስጥ ከተታቸው ፈተናው መጣ ሌሎችም ታሪኮች ላይ የምንመለከታቸው እኛን ማስተማሪያ ሰው በገንዘቡ ሰው በእውቀቱ ሰው በማንነቱ ብቻውን ከተመካ ምን ይሆናል ይጠፋል ስለዚህ ከዛ በተቃራኒ ሁሉ ጊዜ አላህ አለ ሁሉ ጊዜ አላህን ይዘን እንቅስቃሴዎች ማድረግና ግዴታችንን መወጣት የኛ ኃላፊነት እንደሆነ ልናስብ ይገባል መጪው ጁማአችንን መልካም አላህ ያድርግልን ጁማአን በትክክል እንጠቀምበት እላለሁ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ